ብዬ ፊደል የቆጠርኩብሽ በአቦጊዳ የውዞ አፌን የፈታሁብሽ በመልእክተ ዮሐንስ ዳዊት የደገምኩብሽ ተዋህዶ የእውቀት ምንጭ ነሽ ተዋህዶ የእውቀት ምንጭ ነሽ በአቦጊዳ በመልእክት በዳዊቱ በዳዊቱ ተዋህዶ ሃይማኖቴ የእውቀት ምንጭ መሰረቴ አለኝ ትዝታ ከዛፉ ስር የኛ የኔታ ዱላ በትር አለኝ ትዝታ ከዛፉ ስር የኛ የኔታ ዱላ በትር አዎ ብዬ ስጮህ ድምፄን እያሰማሁ አንዷን ቃል ስገድፋት የኔታን አስቆጣ አማልክት እግዚእ ነው እያሉ ሲቀኙት የኔታን አንደበት ማሪን ጠፍጠፍብህ አዎ ብዬ ፊደል የቆጠርኩብሽ በአቦጊዳ አፌን የፈታሁብሽ በመልእክት 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 ተዋህዶ ሃይማኖቴ የእውቀት ምንጭ መሰረቴ አቦጊዳ ብዬ መልእክትን ሳልወጣ የኔታ ደከሙ እንቅልፋቸው መጣ 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 ፊደል ገበታዬ ያስገ መሬት አዋራዬን ማውነ ያስኩኝ መላፋት ያስኩ የኔታ የለው ከቀለሙ ብቿን አነሶ ቁጣ ቃል አሰሙ አው ብዬ ፊደል የቆጠርኩብሽ በአቦጊዳ አፌን የፈታሁብሽ በመልእክት መንፈሴ ተደሰተ በዳዊቱ ብዙ ነው በረከቱ በዳዊቱ ብዙ ነው በረከቱ ተዋህዶ ሃይማኖቴ የእውቀት መሰረቴ ተማሪና ውሻ ሁልጊዜ አይስማሙ በስከዕድሜ ልካቸው አሉ እንደተዳሙ 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 አጎፋዳን ግቦ ነበሉውን ለብሶ እንተ ስሟ ሲል ድምፁን አለስልሶ ያንዴት ተፈኝ ጥሬ ለቁራሽ እንጀራ ውሻ ሲያባርር አያለው መከራ አው ብዬ ፊደል የቆጠርኩብሽ በአቦጊዳ አፌን የፈታሁብሽ በመልእክት መንፈሴ ተደሰተ በዳዊቱ ብዙ ነው በረከቱ በዳዊቱ ብዙ ነው በረከቱ ተዋህዶ ሃይማኖቴ የእውቀት ምንጭ መሰረቴ አለኝ ትዝታ ቅኔ ቤት በእንተ ስሟ ለማርያም ማለት 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 የሰማያው መለኪያ የት ምልክቱ እዝና ግዕዙ ቀናቱ ድፋቱ ሳቢ ዘር ጥሬ ዘር ደግሞም ቅኔ ቤት አገባብ ሚስጢሩ 78 ቤት አው ብዬ ፊደል የቆጠርኩብሽ በአቦጊዳ አፌን የፈታሁብሽ በመልእክት መንፈሴ ተደሰተ በዳዊቱ ብዙ ነው በረከቱ በዳዊቱ ብዙ ነው በረከቱ ተዋህዶ ሃይማኖቴ የእውቀት መሰረቴ
አለኝ ትዝታ ከመቅደሱ ሌሊቱን ሙሉ ማወደሱ 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 መጽሐፍ ዘርግቶ በጉባኤ ውሎ ጥሬ ዜማ አጥንቶ ሰምዐኒ ብሎ ተፈሲ እያል እሱን ስደረድር ሳዜመው ይነጋል ከኔ ስደረድር አው ብዬ ፊደል የቆጠርኩብሽ በአቦጊዳ በመልእክት መንፈሴ ተደሰተ በዳዊቱ እሱ ነው በረከቱ በዳዊቱ እሱ ነው በረከቱ ተዋህዶ ሃይማኖቴ የእውቀት መሰረቴ አለኝ ትዝታ ከጎጆዬ ተሰቅላ ቁፋዳዬ 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 አው ብዬ ፊደል የቆጠርኩብሽ በአቦጊዳ አፌን የፈታሁብሽ በመልእክት መንፈሴ ተደሰተ በዳዊቱ እሱ ነው በረከቱ 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 አሁ ብዬ ፊደል የቆጠርኩብሽ በአቦጊዳ የውዞ አፌን የፈታሁብሽ በመልእክተ ዮሐንስ ዳዊት የደገምኩብሽ ተዋህዶ የእውቀት ምንጭ ነሽ ተዋህዶ የእውቀት ምንጭ ነሽ ስንጠራችሁ ተስተናገዱ። የሌለ ሰው ኋላ መጨረሻ ላይ ስሙ ታለፈው ኋላ ሁለተኛ ስንጠራ ነው የምናስተናግድ። ስለዚህ አዳምጡ። ስንጠራችሁ ነው አራት አራት እየሆናችሁ እየፈረማችሁ እየዋጣችሁ ሁሉ እሺ። ስማችሁ ታለፋችሁ ኋላ ነው የምንጠራ። ስለዚህ እየዘገጃችሁ እየመጣችሁ ሆነ ፍቃዱ ሰናይ ጀግናው ኤርሚያስ የምሩ ኤርሚያስ የምሩ የለም ሳሙኤል አብዬ እዮም ምረት ና በመልእክት መንፈሴ ተደሰተ በመልእክት መንፈሴ ተደሰተ በመልእክት መንፈሴ ተደሰተ በመልእክት መንፈሴ ተደሰተ ተዋህዶ ሃይማኖቴ የእውቀት መሰረቴ አቦጊዳ ብዬ መልእክትን ሳልወጣ የኔታ ደከሙ እንቅልፋቸው መጣ 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 ፊደል ገበታዬ ያስገ መሬት አዋራዬን ማሁን ያስኩኝ መላፋት ያስኩ የኔታ ለው ከቀለሙ ልብቿን አነሱ ቁጣ ቃል አሰሙ አው ብዬ ፊደል የቆጠርኩብሽ በአቦጊዳ አፌን የፈታሁብሽ በመልእክት መንፈሴ ተደሰተ በዳዊቱ እሱ ነው በረከቱ በዳዊቱ እሱ ነው በረከቱ
ተማሪና ውሻ ሁልጊዜ አይስማሙ በስከድሜ ልካቸው አሉ እንደተዳሙ 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 አጎፋዳን ግቦ ደበሎውን ለብሶ በእንተ ስሟ ሲል ድምፁን አለስልሶ ላሌት ተፈይጥሬ ለቁራሽ እንጀራ ውሻ ሲያባርር አያለው መከራ አውብዬ ፊደል የቆጠርኩብሽ ባቦጊዳ አፌን የፈታሁብሽ በመልእክት መንፈሴ ተደሰተ በዳዊቱ ብዙ ነው በረከቱ በዳዊቱ ብዙ ነው በረከቱ ተዋህዶ ሃይማኖቴ የእውቀት መሰረቴ አለኝ ትዝታ ቅኔ ቤት በእንተ ስሟ ለማርያም ማለት 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 የሰማያው መለኪያ የት ምልክቱ እዝልና ግዞ ቀናቱ ድፋቱ ሳቢ ዘር ጥሬ ስር ደግሞም ቅኔ ቤት አገባብ ሚስጢሩ 78 ቤት አውብዬ ፊደል የቆጠርኩብሽ ባቦጊዳ አፌን የፈታሁብሽ በመልእክት መንፈሴ ተደሰተ በዳዊቱ ብዙ ነው በረከቱ በዳዊቱ ብዙ ነው በረከቱ ተዋህዶ ሃይማኖቴ የእውቀት መሰረቴ አለኝ ትዝታ ከመቅደሱ ሌሊቱን ሙሉ ማወደሱ 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 መጽሐፍ ዘርግቶ ከጉባኤ ውሎ ጥሬ ዜማ አጥንቶ ሰምዐኒ ብሎ ተፈሲ እያል እሱን ስደረድር ሳዜመው ይነጋል እኔ ስደረድር አውብዬ ፊደል የቆጠርኩብሽ ባቦጊዳ አፌን የፈታሁብሽ በመልእክት መንፈሴ ተደሰተ በዳዊቱ ብዙ ነው በረከቱ በዳዊቱ ብዙ ነው በረከቱ ተዋህዶ ሃይማኖቴ የእውቀት መሰረቴ አለኝ ትዝታ ከጎጆዬ ተሰቅላ ቁፋዳዬ 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 አውብዬ ፊደል የቆጠርኩብሽ ባቦጊዳ አፌን የፈታሁብሽ በመልእክት መንፈሴ ተደሰተ በዳዊቱ ብዙ ነው በረከቱ 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 ያሉት ተማሪ ገለጻ ያርጉ። ያሉት አሁን እዚህ ያሉት ነው አጠቃላይ ድምፅዎን ከፍ ያርጉት። አጠቃላይ ተማሪዎች ወደ 35 ይሆናሉ፣ ሴቶች ማለት ነው። አሁን እዚህ የሚገኙት ግን 15 ያክል ናቸው። ከነዚህም የማይገቡ እዚህ ብለዋል። ያው ቅኔ የሚማሩት 15 ያክል ጉባኤ ቀን የሚቆጥሩ ሁሉ እንደዚህ ይሆናሉ። የቀን ተማሪዎች ዳዊት የሚማሩት ሁሉ እንዳጠቃላይ ደግሞ 35 አካባቢ ይሆናሉ። እዚህ ዳዊት የጨረሱ ናቸው 15ቶቹ። አዎ አዎ ዳዊት ጨርሰው ቅኔ ጉባኤ ቀና እንደዚያ እየቆጠሩ የሚበዙም የደረሱ አሉ። ዓላማቸው በዚሁ ሊቀጥሉ ነው የሚያስቡ። አይ እንግዲህ አይታወቅም። እኛ ያሁኑን ነው የምናይ። የሚቀጥሉም ይኖራሉ፣ የማይቀጥሉም ይኖራሉ። አይ ይሄ በትርፍ ጊዜያቸው ነው በቋሚነት ነው እንደዚህ? በቋሚነት አሉ፣ ብዙዎቹ በቋሚነት ናቸው። ዘመናዊ ትምህርት አይማሩ? አሁን አይማሩም። በትርፍ ጊዜያቸው በትርፍ ጊዜያቸው ቀን የሚማሩ አሉ ጥቂቶቹ። ዘመናዊ ትምህርት ቤት እየተማሩ ማለት ነው። አዎ እዚህ አሁን ብዙዎቹ መነኮሳቶቹ መማር እየፈለጉ ያው ግን በእንትን እጥረት ቀለብ ስለሚቸግር እኔም ቦታም የለም። ቦታ እንኳን ብዙ ቦታ ተሰጥቶናል፣ ግን ቀለብ የለም እያልናቸው ብዙዎቹ እየተመለሱ ነው። መነኮሳቶቹ ወይን ተማሪያ ማለት ስለማይችሉ ማለት ነው። ወይን ተማሪያም ስለማይሉ ሴቶቹ እንደ ወንዶቹ ስለማይለምኑ በዚህ ችግር ያው ብዙዎቹ
እየተንጓለሉ እየተቸገሩ ነው ብዙዎቹ። ከየት ሀገር የመጡ ናቸው? ከዚሁ አካባቢ ናቸው አብዛኛዎቹ። ከሩቅም የመጡ አሉ፣ ከገዳምም የመጡ አሉ። አንድ ሁለቶቹ ከገዳም ነው የመጡ። ብዙዎቹ እህቶቼ እንምጣ እያሉ ነበረ። እስቲ ቆዩ የተመቻቸ አይደለም አሁን ይርባችኋል እያልኩ እየመለስኳቸው። ገዳም ላይ ነው እንጂ ከሌላ ሀገር ከርቀት የመጡ አሉ። ግን ቢሰሙም ይመጡ ናቸው አሉ፣ ከርቀትም አሉ የመጡ። ምሳሌ ከየት የመጡ አሉ። ለምሳሌ ከይጋግራም ነው ያለቻቸው መጣች። ከደርጅም አሉ። ከሰበታ ራሱ የመጡ አሉ። ሰበታ ጌቴሴ ማለት ሰበታ ማለት እዚያ ኦሮሚያ ክልል። ኦኬ። ከዚያም የመጡ ሰበታ ከኦሮሚያ ክልል። አዎ። ዳዊቶቹ የሚማሩት ቅኔ የጨረሱት ዳዊት እንዲያስተምሩ ዳዊት የጨረሱት ዳዊት እንዲያስተምሩ አደርጋለሁኝ። ቀን ከ6 ጀምሮ እስከ 8 ባለው ጠዋትም ከ12 እስከ 3 ሰዓት ባለው ዳዊት ይማራሉ። ሌላው ቅኔ ደግሞ የሚቀጽሉት ማታ ጠዋት ሌሊት ከ8 ሰዓት ጀምረን ቀሰቅሳቸውና እኔ ላይ ይቀጽላል። የሌሊት ቅኔ ማለት ነው። ቅኔ የውዳሴ ማርያም ማታ ነው ዳዊት የሚማሩት። ማታ ላይ ውዳሴ ማርያም ይማራሉ። ቀን ዳዊት፣ ማታ ውዳሴ ማርያም። ባለቅኔዎቹ ደግሞ ማታም ያው ቅኔ ነው፣ ሌሊትም ቅኔ ነው። ጊዜ ቀሰሙ። የሕፃኗም ልጅ አሁን ምን ደርሳለች? እሷ ዳዊት ጨርሳለች። ሕፃኗ ዳዊት ጨርሳለች። አሁን ቆጠራ ገብታ ነው። አዎ ቅኔ ትንሽ ገና ሙያ ዜና ልትያለች። የሚገርም ነው። መታደል ብዙ ተማሪ ነው አለ ያለው። አዎ ብዙ ናቸው። እዚህ ያሉት ያው የምታዩቸው ናቸው። ያልመጡ ብዙ አሉ። አዳሪ መማር ስለማይችል አዳሪ ብዙ ልምዱም የሌላቸው ናቸው። እዚያም ደግሞ የቀለም ችግር ስለሆነ ያው ልምድ ስለሌለ ነው። ወደፊት ስፋት ካላቸው እንደዚህ ብዙ ናቸው። ዳዊት ሲማሩ የሚውሉት ብዙ ናቸው። ቀን የሚያድሩት ግን ያው ቀን የሚቆጥሩት አንድ 15 ቀን የሚማሩ ብዙ አሉ። በጣም ቀንማ በጣም ብዙ ናቸው። እነዚህ ሁሎችም ያስተምራሉ ዳዊት ስለጨረሱ። ሰው ደግሞ እንዲበረቱ ሰረቹ መሆን አለበት። ያው ቅኔ ነው ማስቀጽላቸው ያለው ነገር እንጂ ዳዊት ነው አብዛኛዎቹ ቀን አመሰግናለሁ። ቶች እንደሆኑ ለሁላችሁም ግልጽ ነው። መቼም አብያተ ጉባኤያት ከሌሉ ደቀ መዛሙርት ከሌሉ ያው ቤተ ክርስቲያን አለች ማለት አይቻልም። መቼም ከፓትርያርክ ጀምሮ ያፈራች ቤተ ጉባኤ ናት፣ ትምህርት ቤት ናት። ቤተ ጉባኤ ስንላችሁ ትምህርት ቤት ማለት ነው። እና መቼም ትምህርት ቤት ከሌለ ቤተ ክርስቲያኗ እንደማትኖር በሁሉም የተረጋገጠ ነው። እና በዚህ ወቅት ጉባኤ ቤቶቻችንን ደቀ መዛሙርቶቻችንን ያው ከአሜሪካ ገንዘብ ተልኮ በእውነት ወደ ዝርዝሩ መጣበታለሁ። እንደ ደቀ መዛሙርቶችን በእውነት ደስ አሰኝተውልናልና እስኪ ልበላችሁ እግዚአብሔርን አመስግኑ። መቼም እናንተን በደንብ አትያውቁም። በእውነት መቼም የአቅም ውስንነት አለ፣ የጊዜውን ጫና ታውቁታላችሁ። በዚህ ከእናንተ የምታደርጉት ቀላል ነገር አይደለም። ካለቻችሁ ነገር ተካፍላችሁ ነው ደቀ መዛሙርት ጋር እየበላችሁ ያለ። ምክንያቱም ነገ የቤተ ክርስቲያኗ ጣፈንታ ደቀ መዛሙርት ከሌሉ ወዴት ምን ይሆናል በሚል እሳቤ
እና ስለዚህ ሁልጊዜ እናንተ አንድ ተማሪ ብቻ ሳይሆን ከዚያም በላይ እያስተናገዳችሁ ነው ያላችሁና በቃ የቤተ ክርስቲያንን ጉዳይ የተገነዘቡ ይህችን ገዳም ታላቅ እንደመሆኗ መጠን የገዳሟን ሁኔታ ያተረዱ ሰዎች እንግዲህ ከዚህ ቀድሞ ያው በከፊል ቅኔ ጉባኤ ቤት ላይ ያው እንግዲህ አስተባባሪያቸው አቶ ዳዊት ይባላሉ። ክርስትና ስማቸው ወይም የመጽሐፍ ስማቸው ሰይፈ ሚካኤል ይባላል። እኛ ቅኔ ቤት ላይ ያው ከቡሬ ድረስ በቆሎ ገዝተው ረድተውልን ነበር፣ የቅኔ ተማሪዎችን በከፊል ብቻ ማለት ነው። በዘንድሮ ዓመት ግን ያው ቀደም ብለው ደወሉልን። በዚህ ገዳም ብዙ መምህራን እንዳሉ ያስረዳቸው። እዚያም ላይ በእውነት ትልቅ አባት አሉ። እግዚአብሔር እንግዲህ ያቆይልን እንጂ መልአከ አርያም ቆሞስ አባ ኃይለ ሚካኤል እዚህ መርጡለ ማርያም ላይ ከሕፃንነታቸው ጀምሮ በደቀ መዝሙርነት በዲቁና በቅስና በምንኩስና ሲያገለግሉ የቆዩ አባት እዚያው ቦታ ላይ አሉና የገዳማን ገናናነት፣ የደቀ መዛሙርቱን ብዛት፣ የመምህራኑን ጥንካሬ በደንብ ያስረዷቸው ስለነበረ እኒያ ሰዎች ተወያይተው አሁን ላይ በሚገርም ሁኔታ እንግዲህ እኔ መልአከ አርያም አባ ኃይለ ሚካኤል ያግሪታችኋላችሁ ለዚህ ግንባታ በየጊዜው አምና እንኳን መጥተው ወደ 600 ምናምን ሺህ ብር ነው አበርክተው ይሄዱ። እንግዳችሁ አይደሉም የሚያጣ የነዛ ኃይለ ሚካኤል ወንድም ማለት ነው። እና እሳቸው አስተባባሪነት ነው ሌሎቹ ያው ተነሳሽነት ኑሯቸው ለዚህ ጉባኤ ለአብያተ ጉባኤቶች ያበረከቱ እና በጥቅሉ ያወጡት ሰዎች ሲዘርዙ ያው እንግዲህ የመድኃኔዓለም ጽዋ ማህበር፣ የቅዱስ ሚካኤል ጽዋ ማህበር፣ የቅዱስ ሥላሴ ጽዋ ማህበር እኒህ በማህበር የተደራጁ ናቸው። የእያንዳንዳቸው ስማቸውን ዘርዝረው አስቀምጠውልናል። ይሄ በየጉባኤ ቤቶች ጸሎት እያደረግንላቸው ነው። አሁን እዚህ ላይ ብዙ ስሙን ባዘረዝረው በሁለት ሰዎች ሙታን ምክንያት ጸሎት እንዲደረግ፣ ሌሎቹ ወደ 17 ሰዎች በሕይወተ ሥጋ ያሉ ጸሎት እንዲደረግላቸው ያው ዝርዝራቸውን ሰጥተውናል። አሁን በየጉባኤ ቤቶች ጸሎት እየተደረገ ነው። እነዚህ ሰዎች አርጓቸው በጥሬ ብር ወደ 607,000 ብር ሰጥተውናል። እስቲ ልብላችሁ እግዚአብሔርን አመስግኑልኝ። እና ይህን ብር ቀጥታ ወደኛ ኪስ አይደለም የገባ፣ በቀጥታ የበቆሎ ጨረታ ተሞልቶ ወደዛ ወደ ነጋዴው ተላክቶ ይህ ብር 185 ኩንታል በቆሎ ገዝቶልናል። ይህንን በቆሎ እንግዲህ መቼም ያው ለየተማሪው ከፋፍለናል። ተማሪው የጥቅሉ ሲቀመጥ በርከት ያለ ተማሪ ነው። ከዜና ቤት ወደ 94 ተማሪ ተረድቷል። ከአቋቋም ቤት ወደ 107 ተማሪ ተረድቷል። ከመጽሐፍ ቤት ወደ 20 ተማሪ ተረድቷል። ከቅዳሴ ቤት ወደ 1 ተማሪ ተረድቷል። ከቅኔ ቤት ወደ 445 ተማሪ ተረድቷል። በጥቅሉ ወደ 687 ተማሪ በዚህ በቆሎ ተረድቷል። ሌላው ደግሞ መምህራኑ መቼም በሬት ምስል አንገት ሁለት አንጀት ይተብራል። ስለዚህ በአገልግሎት ላሉት በማስተማሩም ላሉት
ወደ 21 ለሚሆኑ መምህራን ይህንን በቆሎ በጥቅሉ አከፋፍለናል። እልላችሁ እግዚአብሔርን አመስግኑልን። ይህንን ያደረጉ ደግሞ እንደሚታወቀው የመርጦለ ማርያም ድጋፍና እንክብካቤ ኮሚቴ በሚል የተሰየመ አለ። በብፁዕ አቡነ ዲዮናስዮስ አማካኝነት ይህ ኮሚቴ ከተዋቀረ ብዙ ዓመታትን አስቆጥሯል። አሁንም እዚህ አብያተ ጉባኤያት ላይ ጠንካራ የሆነ ስራ እየሰራ ያለ ኮሚቴ ነው። ምክንያቱም የሚረዳው አሁን ደቀ መዛሙርት ሁሉ ብቻ ናቸው ማለት አይደለም። ይህ የተረዳው በእንተ ስማ ለማርያም ብለው ለምነው ለሚኖሩ ብቻ ነው እንጂ በየጉባኤ ቤቱ ብትሄዱ በጣም ከፍተኛ የሆነ ተማሪ ይገኛል። በተለይ በዘንድሮ ዓመት ዘመናዊ ትምህርት እንደመዳከም ስላለ አጠቃላይ እያንዳንዱ የማደግ ሚካድ ከመቶ ተማሪ በላይ አለ። ነገር ግን እንዲረዱ የተደረጉ ከሩቅ ቦታ ለመጡ በእንተ ስማ ለማርያም ብለው ለሚመገቡ ደቀ መዛሙርት ነው። ስለዚህ ይህንን በየጉባኤ ቤቱ እየሄዱ ይሄ መረዳት ይገባዋል፣ እንኳ ከቤተሰቦቹ ጋር መመገብ ይችላል እያሉ ለሳምንት ያህል ይህንን አጣርቶ መዝግቦ ይህንን ያከፋፈሉልን የዚህ ኮሚቴዎች ናቸውና እነሱንም ይልላችሁ አመስግኑልን። ስለዚህ እንግዲህ ያንን አባት ለትልቁ ማዕረግ እግዚአብሔር ያብቃልን። በእውነቱ ሁላችሁም ልታመሰግኗቸው፣ ለእነዚህ ሰዎች ጸሎት ልታደርጉላቸው ይገባል። ያው ሊተላለፍ ስለሆነ እንግዲህ እኔም በአንድ በመወድ ስለመስግናቸው ነው። እንዴት ይሻላል? አይሻልም? ነው ትንሽ ጊዜ ወደ እንዴት ነው አባቶች ይፈቀዳል? መቼም ወድስ ማለት ምስጋና ነው። እንግዲህ በቀጥታ የሚሄድ ስለሆነ ያው ቀረጻ ስላለ ይህንን ሽማግሌዎች መርቀው እናንተም ለህዝቡ አስተዋውቃችሁ አያስተላልፍልኝ ስላሉ እንግዲህ በሚወድሱ እንመርቃቸው፣ እንግዲህ እናመስግናቸው። ፈጣሪ ተብሎ የተወከል በቀለ ህዝበ አሜሪካ ለክሙ ሀበ አብደርክሙ ላይለ ሚካኤል አብደረ ጽድቀ ወምጽዋተ። ኃይለ ሚካኤል መረቀው ጽድቅና መርቅ ስጦታን ስለወደዳችሁ ለማለት ነው። በወንጌለ ቅዱስ ሉቃስ ከመ ተነግረ ስሚተ አንትሙ ህዝብ ዘአሜሪካ እምኡቱ ንዋየ አመፃ ግበሩ አይሩተ እስመ አነ የሐልቅ ሀብትክሙ እሙንቱ አይሩት ይትረከብክሙ ድርገታተ ለዓለም ወለዓለመ ዓለም። እስመ አነ ዳግመ ያንጻ እደወ ነዳያን አብያተ በከመ ተሐንቱ በይዶሙ ለነዳያነ ህዝብ የተመስረተ ቤተሃዱ ድንዶቶ ዘያጸጉሩ መስለተ ለቶማስ ሐዋርያ እስከ ይፈልጦ ተመዘሞተ። ይህ በአሜሪካ ነዋሪዎች ላሉት ለአጠቃላይ ምጽዋቱን ላደረጉት ግብሩ አይሩተ ቅኔውም መጽሐፋዊ ነው። በሚያልፈው ገንዘብ የማያልፍ ወዳጅ አብጁበት የሚል ነው። የማያልፍ ወደ በቆሎ ይመለሳለሁ። አዲሰ ጉባኤ ተሐስዩ አስተሐሰቡ ሰው ተቃቤላ ጥዑመ ርዕሙ በገዳም አደነቁ ይላል። ተማሪዎች ወደ ፍቱ ሲከብ ይህንን የበቆሎ ታይተው አደነቁ፣ ደስ አላቸው። ለእመ በሀጋ ጊዜንም ኃይለ ሚካኤል ዝናብ ወካዕበ ዳዊት ለእመ
ዳዊት አንዱ ዳዊት ይባላል። እንግዲህ እዚህ እኛን እያገናኘ እንዲረዳ የሚያደርገው የአውዘ ዳዊት እመይሰት እስመ በጽሐ ሰሪተ ጋዴጣ በዐቢይ ጾም ነው። የበቆሎ እሸት በዐቢይ ጾም ደረሰ ማለት ነው። እልል በሉ እንጂ እንዴት ነው? ደስ አላላችሁ? እንዴት በበቃ የበቆሎ እሸት ሲገኝ ወከቡ ረሃቦሙ ሩራነ ሥጋ አርዲት በምግበ ቃቤላ ዘይት ተማሪዎችም ረሃባቸውን ያስወገዱ ማለት ነው። ይህ አሜሪካ ጽርሐ አርያም ያሉባት ቦታ ጽርሐ አርያም ትባላለች። ይህ አሜሪካ ጽርሐ አርያም ወደ ጽርሐ አርያም ደብረ ነገሥት እስሜት መክሰያ በይነ እስሜ ይትሃዳ በይነ ስም መክፈለ ማርያምና አሜሪካ በስም አንድ ናቸው። መክፈለ ማርያምም ጽርሐ አርያም ትባላለች፣ አሜሪካም ጽርሐ አርያም ትባላለች ለማለት ነው። እልል በሉ እስቲ። ወይም አሜሪካ መፍትር ዘትቀጥል ብሪተ ውስላ ህላዌ ዚርሃ ዘያደክም መክፈለ ማርያም ከሁሉ በላይ ስትሆን ኑሯ ዝግጅት ይጎትታታል ማለት ነው። መክፈለ ማርያም ዳዊት ልጅ አሳዳጊቱ ትንሽ ወደ አማርኛ ይሻላል መሰል። መክፈለ ማርያም ዳዊት ልጅ አሳዳጊቱ የቆሎ ተማሪ ልጅ ያላቅም ወልደሽ ወልደሽ በብዛ ልጆች ላይ መክፈለ ማርያም በየጊዜው ሲካሄዱ ጥቃለ ተማሪ አለ። በድብላችሁ እግዚአብሔርን አመስግኑ። መክፈለ ማርያም እናቱ ልጅ አሳዳጊቱ የቆሎ ተማሪ ልጅን ያላቅም ወልደሽ ወልደሽ የቆሎ ተማሪ ይህን አንቺ እንዳትሞቺ ታንቀሽ የቆሎ ተማሪ ይህን አንቺ እንዳትሞቺ ታንቀሽ የአሜሪካ ማይን አማከረና አገዘሽ ሀብተ ሚካኤል ታማኙ ልጅሽን አገዘሽ ኃይለ ሚካኤል ታማኙ ልጅሽ ከጓደኞቹን አወጣጣና ብዙ ብር ዳዊት ይባላል። ደግሞ ዋናው ገንዘብ አምጥተው ከጓደኞቹም አወጣጣና ብዙ ብር ዳዊት ለልጅ ማሳደጊያ በጥሬው ሰጠሽ። በጥሬው ይባላል ብሩ ደግሞ በቆሎ ጥሬው ሌላ አይደለም። በጥሬው ሰጠሽ። መጥንም ሁሉ እናት ስትቸጋገሪ ቢያውሽ ቅድስት ሥላሴ የሚካኤል የሚማህበረሰቡ ጽዋም ሃይማኖት ናቸው። ቅድስት ሥላሴ የሚካኤል የመድኃኔዓለም ወዳጆችሽ በምትኖሪ ኑሮ እንዳይሰቀቅ ሆድሽ በምትኖሪ ኑሮ በኑሮሽ ክፋት እንዳይሰቀቅ ሆድሽ ለፊና ከሰው ሁሉ በጽዋ ማኅበር አንቺን ጠሩሽ። ጸሎቱን የሰማው አምላክ የቆሎ ተማሪ ችግር ጨርሳለሁ። ጸሎቱን የሰማው አምላክ የቆሎ ተማሪ የጀመረውን ትምህርት እንግዲህ ሲማር ዘና ብሎ ጸሎቱን የሰማው አምላክ የቆሎ ተማሪ የጀመረውን ትምህርት እንግዲህ ሲማር ዘና ብሎ አንድ ኩንታል በቆሎ ለአራት ስለደረሰው ተከፈለ። ለአራት አንዳንድ ኩንታል ነው የደረሳቸው። ምንድነው አይደል ተማሪ እንዳለ ደረሳቸው። ጸሎቱን የሰማው አምላክ የቆሎ ተማሪ የጀመረው ትምህርት እንግዲህ ሲማር ዘና ብሎ አንድ ኩንታል በቆሎ ለአራት ስለደረሰው ተከፍሎ በማታም ልዩ ወደ ጠዋት ይወጣል። የበቆሎ ንፍሮ ቀጥሎ እለምላችሁ አመስግኑ። የበቆሎ ትገኝ ይወጣል። የበቆሎ ንፍሮ ቀጥሎ
በቆሎውን ዋጠዋጠና በቆሎውን ዋጠዋጠና ተማሪ ይታያል ለሰው ክብሬት የፈጀት እየረገስ ነው እንደው ጥቅም ነው ይሰራል እንዴ በቆሎውን ዋጠዋጠና ተማሪ ይታያል ለሰው ክብሬት የፈጀ ምንድነው የሚባል ዝንጀሮ ማለት ነው። ምንድነው አብይ ካህናት አይተው አብይ ካህናት አይተው ለተማሪ ሲሰጥ በቆሎ በካባ ያለው ረሃብ ይደረጋል ለጠቁት በካባ ያለው ረሃብ ሲወርጥ ካፈረከ በደበሎ ነው ታለ ተጋፈደ ነው አይ ካህናት አይተው ተማሪ ተረዳኝ ይገርምከኝ አብይ ካህናት አይተው ለተማሪ ሲሰጥ በቆሎ በካባ ያለው ጥጋ ምንድነው ያለው ረሃብ ያለው ጥጋ በደበሎ ነው አያ ተማሪም በርተህ የእርዳታ መቆለኝ ቆሎ ወደ አገሬ እንድትገባ አትተማር ቶሎት ሆኖ ትተማር ቶሎት ሆኖ ቃለ ምዕዳን አጭር ሞትስ ይቺ ደግሞ ማመልከቻ ናት። አደራ ዳዊት ሁልጊዜ እንዳትረሳን በእውነቱ አደራ ዳዊት አትርሳን ሁልጊዜ በእውነቱ እንድንል የበቆሎ እሸት ድገመን ዓመቱ ነው። መስዋዕት Thank you.